ይሄ ሁላ ሰው እንደኔ በመረጃ ጦት ሲሰቃይ እንደነበር አላወኩም። ለማንኛውም ለዛ ብዬ ነው ቪዲዮን የሰራሁት የሆነ ሰው እንደሚጠቅመው ስለገባኝ ማለት ነው። እሺ አሁን የምነግራችሁ አንዳንድ ነገሮች አሉ። የመጀመሪያው አሻራ ሰጣችሁ ለፓስፖርት ማለት ነው። አሻራ ከሰጣችሁ በኋላ ደግሞ የምትቀበሉበትን ቀን መጠበቅ አይደለም የሚሆነው የእናንተ ስራ። ስለዚህ ያ የቀጠሯችሁ ቀን ሜሴጅ ይደርሳችኋል። ልክ ሜሴጁ ሲገባ ከተሟላ ኢንፎርሜሽን ጋር ስለሆነ የሚገባው ምን ማድረግ እንዳለባችሁ ቪዲዮ ላሳያችሁ። የፓስፖርት ቀጠሯችሁ ሜሴጅ እንደገባ የምታደርጉት ነገር ቴሌግራም ፔጁ ላይ ትገባላችሁ። አዲስ አበባ ላይ ስትሆኑ የስማችሁ የመጀመሪያ ፊደል ባለበት ቀን ብቻ ነው የምትሄዱት። ከዛ በመቀጠል በዛ በተጠራችሁበት ወር ላይ ወይም ሜሴጁ የገባችሁበት ወር እዛው ፊት ለፊት ላይ ይመጣል በሰዓቱ ከገባችሁ። ካልሆነም ሰርች ታደርጋላችሁ። ልክ እዚህ ውስጥ ስትገቡ የምትወስዱት አንድ ነገር ትራክ ነምበር ነው። እቺን ጻፍ አድርጉና ከዛ ይሄኛውን ቦት ትገባላችሁ። ልክ ቦቱ ሲከፍት እነዚህ ሶስት ነገር ያስመርጣል። እናንተ ትራክ ነምበራችሁን ሰርች የምታደርጉት ምን ብሎ ያመጣላችኋል? ልክ በሜሴጅ የላከውን መረጃ ደግሞ ያመጣዋል። በዛ ማረጋገጥ